በአሁኑ ሰዓት በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ግዙፍ ኢኮኖሚ ሙከራ እየተካሄደ ነው። ዛሬ ሀገሪቷን ቢዞሩ ሁለት ፍጹም የተራራቁ እውነታዎችን ያስተውላሉ። በአንድ በኩል በእሳተ ገሞራ ፍንዳታ በተፈጠሩ ሐይቆች ዙሪያ ለዓለማችን ቁንጮ ባለሀብቶች የተዘጋጁ የቅንጦት ኢኮሎጂዎች በየክልሉ በዝምታ በራቸውን እየከፈቱ ነው። በሌላ በኩል ደግሞ እንደ አዲስ አበባና ሐዋሳ ያሉ ታሪካዊ ከተሞች ዋና ዋና መንገዶች በኮሪደር ልማት ሙሉ በሙሉ ፈርሰው እንደገና እየተገነቡ ነው። ለአንድ ተራ ታዛቢ ይህ ነገር የተዝረከረከ የግንባታ ጋጋታ ብቻ ሊመስለው ይችላል። ነገር ግን በዚህ ሳምንት ጠቅላይ ሚኒስትር አብይ አህመድ አዲሱ የኢኮኖሚ ሞተር በሚል ርዕስ በሰጡ ቃለ መጠይቅ ከዚህ ሁሉ በስተጀርባ ያለውን ስትራቴጂ ይፋ አድርገዋል። ኢትዮጵያ ለ10 ዓመታት ስትከተለው የነበረውን የኢኮኖሚ ሞዴል ትታ በዓለም ላይ 12.6 ትሪሊዮን ዶላር የሚያንቀሳቅሰውን የቱሪዝም ገበያ ድርሻ ለመቆጣጠር ቢሊዮኖችን እያፈሰሰች ነው። ግን ለምን ቱሪዝም? ሀገሪቱ በርካታ መዋቅራዊ ችግሮች ባሉባት ወቅት ለምን አሁን? ከዚህ ግዙፍ ለውጥ በስተጀርባ ያለው ያልተነገረ የኢኮኖሚ ስሌት ምንድን ነው? ዛሬ የአንቶልድ ኢትዮጵያ ዝግጅታችን የኢትዮጵያን የቱሪዝም አብዮት ሚስጥር ይፈታል። ይህ ሁሉ ለምን እንዳስፈለገ ለመረዳት መጀመሪያ ሀገራችን ውስጥ ምን እየሰራ እንዳልነበር ማየት ያስፈልጋል። ላለፉት በርካታ ትውልዶች የኢትዮጵያ ኢኮኖሚ የጀርባ አጥንት ግብርና ነበር። ሀገሪቱ የውጭ ምንዛሬ ለማግኘት እንደ ቡና፣ የቅባት እህሎች እና የአበባ ምርቶች ባሉ ጥሬ ዕቃዎች ላይ ብቻ ጥገኛ ሆና ቆይታለች። ጠቅላይ ሚኒስትሩ በቃለ መጠይቃቸው እንዳብራሩ ግን ግብርና ብቻውን ሀገርን ወደ እውነተኛ ብልጽግና የሚያሻግር ሰፊ የኢንዱስትሪ እድገት ሊያመጣ አይችልም። ጥሬ ዕቃዎችን ወደ ውጭ መላክ እጅግ ፈታኝ ንግድ ነው። ውድ የባህር ትራንስፖርት ጠይቃል። በዓለም አቀፍ የጭነት መርከቦች መስተጓጎል በቀላሉ ይናጋል። የዓለም ገበያ ዋጋ በወደቀ ቁጥርም ሀገሪቱን ለከፍተኛ ኪሳራ ይዳረጋታል። ታዲያ መፍትሄው ምንድን ነው? አዲሱ ስትራቴጂ ይህን የቆየ ኢኮኖሚ ሞዴል ሙሉ በሙሉ ይገለብጠዋል። ሚሊዮኖችን አውጥቶ የኢትዮጵያ ምርት በባህርና በአየር ወደ ውጭ ሀገር ሸማቾች ከመውሰድ ይልቅ ፍጹም ተቃራኒውን ያደርጋል። ሸማቾችን በቀጥታ ወደ ምርቱ ያመጣል። የአንድን ዓለም አቀፍ ተጓዥ የኢኮኖሚ ፋይዳ አስቡ። አንድ የውጭ ሀገር ቱሪስት ቦሌ አውሮፕላን ማረፊያ ሲደርስ በራሱ እግር የሚንቀሳቀስ የሀገር ውስጥ ገበያ ይሆናል። የኢትዮጵያን የቅንጦት ሎጅ ወይም የአዲስ አበባ ላይ የተገነባውን ኮሪደር በኢንተርኔት ላይ ማዘዝ አይችልም። ለመግዛትና ለመጠቀም በአካል እዚህ መገኘት አለበት። ይህ ቱሪስት እግሩ ኢትዮጵያ ምድር ላይ በረገጠበት ቅጽበት የውጭ ምንዛሬ በቀጥታ ወደ ሀገር ውስጥ ኢኮኖሚ ይረጫል። ለሀገር ውስጥ ትራንስፖርት ይከፍላል፣ ለሆቴል መስተንግዶ ያወጣል፣ ባህላዊ ምግቦችን ይመገባል፣ የሀገር ባህል ልብሶችንና የእጅ ጥበብ ውጤቶችን ይገዛል። ይህ ማለት የዓለም አቀፍ ወደቦችና የንግድ ማዕቀፎችን በመዝለል ጥሬ ገንዘብ በቀጥታ ወደ ትናንሽ ሀገር ውስጥ ነጋዴዎችና የእጅ ባለሙያዎች እጅ የሚገባበት ፈጣን የኢኮኖሚ ማባዣ ነው። ነገር ግን በሚሊዮን የሚቆጠሩ ባለሀብትና ባለጸጋ የውጭ ቱሪስቶች ገንዘባቸውን እዚህ እንዲያወጡ መጀመሪያ የሚቆዩበትን አካባቢ የሚስብ ማድረግ ያስፈልጋል። ይህ ደግሞ ወደ አዲሱ ስትራቴጂ እጅግ አነጋጋሪ ክፍል ይመራል፣ የኮሪደር ልማት። ለወራት አዲስ አበባ ውስጥ የተካሄዱ ሰፊ ግንባታ የዕለት ተዕለት ኑሮን አስተጓጉሏል። ይህ አልቀረም። ነገር ግን ጠቅላይ ሚኒስትሩ በቃለ መጠይቃቸው አንድ ትልቅ የተሳሳተ ግንዛቤን አርመዋል። ይህ ፕሮጀክት ከተማን የማስዋብ ወይም የሜካፕ ስራ ብቻ አይደለም፣ ስልታዊ የቱሪዝም መሰረተ ልማት ነው። ከዚህ በፊት የነበሩ አስተዳዳሪዎች በፍጥነት የሚያድጉ የከተማ ማዕከላትን እንደ ስጋት ይመለከቷቸው ነበር። አዲሱ ስትራቴጂ ግን ከተማን የብልጽግና ዋነኛ ሞተር አድርጎ ይወስዳል። አዲስ አበባ ብቻዋን የሀገሪቱን ግማሹን ያህል ጂዲፒ ታመነጫለች። የአፍሪካ የዲፕሎማሲ ዋና ከተማና የሀገሪቱ ትልቁ የአቪዬሽን በር ናት። ሆኖም ላለፉት ዓመታት ዓለም አቀፍ ተጓዦች ቦሌ አየር ማረፊያን ለትራንዚት ብቻ ይጠቀሙበት ነበር። አይሮፕላን ቀይረው ይበራሉ እንጂ ከተማ ውስጥ $1 አያወጡም ነበር። የኮሪደር ልማቱ ይህን እውነታ በከፍተኛ ፍጥነት እየቀየረው ነው። መንገዶችን በማስፋት አስተማማኝ እግረኛ መንገዶችን በመገንባት እና እንደ አድዋ ድል መታሰቢያ ያሉ ትላልቅ ታሪካዊ ቦታዎችን በማደራጀት ከተማዋ ራሷን የቻለች መዳረሻ እየሆነች ነው። አንድ ትራንዚት መንገደኛ በከተማ ውስጥ በእግሩ ሲንቀሳቀስ ደህንነትና መነቃቀቅ ከተሰማው ያ የ2 ሰዓት ቆይታ ብቻ ወደ 3 ቀናት ረፍት ሊለወጥ ይችላል። ማስተር ፕላኑ ግን ዋና ከተማው ላይ ብቻ አይቆምም። ቱሪስቱ አንዴ በከተማዋ ከተማረከ በኋላ ቀጣዩ መሰረተ ልማት ወደ ተለያዩ የኢትዮጵያ ክፍሎች ይወስደዋል። ላለፉት 10 ዓመታት የኢትዮጵያ የክልል ቱሪዝም እንደ ትልቅ መዋቅራዊ ማነቆ ውስጥ ነበር። ድንቅ ታሪካዊና ተፈጥሯዊ ቦታዎች አሉን። ነገር ግን ወደዚያ የሚወስድ መንገድ፣ የዲጂታል ትስስር፣ ደረጃቸውን የጠበቁ ማረፊያዎች አልነበሩንም። እነዚህን ውስንነቶች ስልታዊ በሆነ መንገድ ለመስበር መንግስት በቢሊዮን የሚቆጠሩ ብር የሚጠይቁ 3 ተከታታይ የህዝብና የግል አጋርነት ፕሮጀክቶችን ቀርጿል። ፐብሊክ ፕራይቬት ፓርትነርሺፕ የሚባለውን የመጀመሪያው ገበታ ለሸገር ነው። ይህ ሞዴሉ በተግባር መስራት መቻሉን የተረጋገጠበት ምዕራፍ ነው። ትኩረቱን ዋና ከተማ ላይ በማድረግ እንደ አንድነት ፓርክ፣ እንጦጦ ፓርክ ያሉ ግዙፍ የህዝብ መዝናኛዎችን በመገንባት የህዝብና የግል ገንዘብን አሰባስቦ ትላልቅ መሰረተ ልማቶችን ማድረስ እንደሚችል አሳይቷል። ሁለተኛው ገበታ ለሀገር ነው። ይህ ምዕራፍ ሞዴሉን ወደ ገጠራማ አስደናቂ ሀገሪቱ ክፍሎች ወሰደው። በክልሎች ውስጥ የአካባቢን ኢኮኖሚ የሚደግፉ የቅንጦት ኢኮሎጂዎችን ወለደ። እንደ በዳውሮ ዞር የሚገኘው ፎርት መሰል፣ ሀላላ ኬላ፣ በጣና ሐይቅ ዳርቻ የሚገኘው ጎርጎራ እና ውብ በሆነው እሳተ ገሞራ ሐይቅ ላይ የተገነባው ወንጪ። ሶስተኛው ገበታ ለትውልድ ነው። አሁን በተግባር ላይ ያለው የአብዮቱ ክፍል ነው። ይህ ፕሮጀክት የመሰረተ ልማት አሻራውን ወደ ነባር የክልል ማዕከላት እያሰፋ ነው። እንደ ደቡብ ምዕራብ ያሉ የደንቢ ኢኮሎጂ ስራ ጀምሯል። በጅማና በአርባ ምንጭ ያሉ ግዙፍ ግንባታዎች ሙሉ በሙሉ ወደ መጠናቀቅ ደርሰዋል። በተለይ የአርባ ምንጭ ፕሮጀክት በሚቀጥሉ ቀናት ይመረቃል።
ይህንን ለማገዝም መንግስት ባለፉት ጥቂት ወራት ብቻ 7 አዳዲስ የክልል አውሮፕላን ማረፊያዎችን ገንብቷል። የመንገድ አውታሮችን በከፍተኛ ሁኔታ አስፋፍቷል። ግቡ ግልጽ ነው። አንድ ከፍተኛ ገንዘብ የሚያወጣ ቱሪስት አዲስ አበባ ላይ ዲጂታል ቼክ-ኢን ካደረገ በኋላ በሰዓታት ውስጥ ምንም ሳይንገላታ በክልል የሚገኝ ቅንጦት ሎጅ ላይ መድረስ እንዲችል ማድረግ ነው። ታዲያ ይህ የቢሊዮን ዶላር ግዙፍ ቁማር ውጤታማ ይሆናል? የዓለም የቱሪዝም ኢንዱስትሪ በየዓመቱ ወደ 12.6 ትሪሊዮን ዶላር ያመነጫል። እንደ ግብጽ ያሉ ሀገራት ከዚህ ሀብት በየዓመቱ 15 ቢሊዮን ዶላር ያሰበስባሉ። ሞሮኮ ወደ 20 ሚሊዮን የሚጠጉ ጎብኚዎችን ታስተናግዳለች። ኢትዮጵያና በአጠቃላይ የአፍሪካ አህጉር ግን ከዚህ ግዙፍ የዓለም ሀብት እስካሁን ያገኙት እጅግ በጣም አነስተኛ ድርሻ ብቻ ነው። ቱሪዝምን ከሀገሪቱ 5 ዋነኛ የኢኮኖሚ ምሰሶዎች አንዱ በማድረግ ኢትዮጵያ የራሷን ትክክለኛ ድርሻ ለመውሰድ ቁርጠኛ ውሳኔ አድርጋለች። ነገር ግን የዚህ ኢንቨስትመንት የመጨረሻ ትርፍ የቱሪስቱ ጥሬ ገንዘብ ብቻ አይደለም። ዋናው ትርፉ በዓለም ላይ የሚፈጥረው ፍጹም ያስተሳሰብ ለውጥ ነው። ዓለም አቀፍ ተጓዦች፣ የቢዝነስ መሪዎች፣ ተጽዕኖ ፈጣሪዎች ዘመናዊና ለእግረኛ ምቹ የሆነችን ዋና ከተማ አይተው በክልሎች ያሉትን ዓለም አቀፍ ደረጃቸውን የጠበቁ ኢኮሎጂዎች ሲያጣጥሙ ስለ ኢትዮጵያ የነበረው የቆየ የተዛባ ትርክት ሙሉ በሙሉ ይሰበራል። እነሱ ዝም ብለው በቱሪስትነት አይመጡም። ወደ ሌላው የሀገሪቱ ኢኮኖሚ ዘርፍ ካፒታልና ቴክኖሎጂን ይዘው እንደ ቀጥተኛ የውጭ ባለ ሀብት ይመለሳሉ። በተመሳሳይ ሰዓት ይህ ፕሮጀክት በሀገር ውስጥ ትልቅ መነቃቃትን ይፈጥራል። እነዚህም ቦታዎች ለሚነድፉ፣ ለሚገነቡ፣ ለሚያስተዳድሩ በሺዎች ለሚቆጠሩ ወጣት ኢትዮጵያውያን መሐንዲሶች፣ የሆቴል ባለሙያዎች፣ ስራ ፈጣሪዎች ከፍተኛ ዋጋ ያላቸው የስራ ዕድሎችን ይፈጥራሉ። ይህ መሰረተ ልማት የሀገሪቱን ኢኮኖሚ አቅጣጫ ለዘለቄታው እየቀየረ ነው። ትልቅ ቁማር ነው። ነገር ግን ይህ ቁማር ኢትዮጵያ ቁጭ ብላ ውብ የወደፊት ጊዜ እንደማትጠብቅ ይልቁንም ራሷ እየገነባች እንደሆነ ለዓለም የሚያሳይ ነው። ስለ ኢትዮጵያ የቢሊዮን ዶላር ቱሪዝም አብዮት የእርሱ አስተያየት ምንድን ነው? ሸማቾች ወደ ሀገር ማምጣት ቱሪዝምን እውነተኛ የኢኮኖሚ ሞተር ሊያደርገው ይችላል? ሀሳቡን ከታች በኮሜንት ያጋሩ። ሀገራችን እየቀየሩ ያሉ ግዙፍ ሜጋ ፕሮጀክቶችን በጥልቀት ለመመልከት የዛሬው ቪዲዮ ላይክ ያደርጉ፣ ለሌሎችም አጋሩ። እንዲሁም አንቶልድ ኢትዮጵያን ሰብስክራይብ ማድረግ አይርሱ። በቀጣይ ቪዲዮ እስክንገናኝ ቻው።